ወደዚህ ስራ የገባ ነው 8 ሆነን ነው። 3 ሴቶችና 5 ወንድ ነው። በማህበር ተደራጅተን ነው በጥቃቅንና አነስተኛ ሆነው አሁን ኦልሞስት ወደ 2 አመት ሆነን ከጀመርን 2016 ነው የስራ የጀመርነው። ተምሳሌት ሀገር ትኩረት ለኤክስፖርት ገቢነት ለመተካት ኢትዮጵያ ታምርት የምናመርታቸው ምርቶች የተለያዩ የጽዳት እቃዎች ናቸው። እነሱም የልብስ ማጠቢያ የላውንደሪ ጄል የምንለው ማለት ነው፣ ዲሽዋሺንግ የእቃ ማጠቢያ፣ የእጅ መታጠቢያ፣ ሌሎች ደግሞ የሽንት ቤት የወለል ማጽጃዎች የመሳሰሉትን ነው የምንሰራው። የስኮሪንግ ፓውደር የሚባል የዱቄት ሳሙና አለ። እንደዚሁም ይሄ ኦሞ የምንለው በተለምዶ እሱ እናመርታለን። በረኪና፣ አንቲሴፕቲክ፣ ዲስኢንፌክታንት ወይም ዲቶል በተለምዶ የምንላቸው እነኚህ የጽዳት እቃዎች በሙሉ እናመርታለን ማለት ነው። በዓለም አቀፍ ስታንዳርዶች እንቀናጅና ስታንዳርዱን ጠብቀን እንሰራለን። አንደኛ የስራ ስንሰራ ከኢትዮጵያ የተስማሚነት ምዘና የሚባል አለ፣ ኮንፈርሚቲ አሰስመንት የሚያወጣቸውን መስፈርቶች አሟልተን ነው የምንሰራው። እነዛውም በልብስና በእቃ ሳሙናዎች ላይ ስታንዳርድ ይሰጣሉ። ያንን አሟልተን እንሰራለን። ኢትዮጵያ ዘጋ ብዙ ሀገር ዋጋው በየጊዜው ፍላክቹዌት ያደርጋል። በተለይ አሁን በቅርቡ ትንሽ ከፍተኛ የዋጋ ጭማሪዎች አንዳንዴ ይታያሉ። ይሄ ሰፕላይ ቼኑ ትንሽ ጤናማ አይመስልም። እሱ ትንሽ ቻሌንጅ አለብን። በዚህ ዙሪያ ግን ምንድነው አሁን እንደ ሶሉሽን ከሚመለከታቸው የባለድርሻ አካላት ከኢንዱስትሪ ሚኒስቴር ጋር፣ ከንግድ ቢሮ፣ ከእናንተ ከኢንተርፕራይስም ጭምር አንዳንድ ደብዳቤዎች የድጋፍ ጽፈውልን ይሄ ኢምፖርት ከሚያደርጉ ካምፓኒዎች ጋር ድጋፍ እንዲያደርጉልን ለሌሎች ትልልቅ ካምፓኒዎች እንደሚሰጠው ለኛም በየተወሰነ ጊዜ በፈለግነው ሰዓት በኮታ መልክ እንዲሰጠን የሆነ የድጋፍ ነገር ጽፈውልናል። ይሄ ለኛ ትንሽ ፕሮሚሲንግ ነው። እንደዚህ አንድ ላይ ግሩፕ ሆኖ በተለይ የተለያየ ፊልድ ላይ የተማሩ ሰዎች እና በተለያየ ኤክስፒሪየንስ ያዳበሩ ሰዎች አንድ ላይ ስራ መፍጠር ቢችሉ ተነጋግረው ምንድነው ያለው አዋጭ ነገር በአሁኑ ሰዓት ዲማንድ ያለው ነገር ይኖራል። ኮንሰልታንሲ ሊሆን ይችላል፣ በማኒፋክቸሪንግ ሊሆን ይችላል፣ በሌሎች በግብርና የተለያዩ ነገሮች አሉና ሙያቸውንም ተጠቅመው ያላቸውን ሪሶርስም ፈላልገው አንድ ላይ አምጥተው እንደዚህ አይነት ነገር ቢጀምሩና ያው መንግስትም ደግሞ አንዳንድ ድጋፍ የሚያደርግባቸው መንገዶች ስላሉ እንደዚህ አይነት ቢሞክሩ ሁሉ ጊዜ ተቀጥሮ ምን ብሎ ከመስራት የተሻለ ይሆናል ብዬ አስባለሁ። ወጣቶች ለሀገር እድገት የጀርባ አጥንት በሆነው የማኒፋክቸሪንግ ኢንዱስትሪ ዘርፍ ሲሰማሩ ለሀገር የለውጥ ኃይል ይሆናሉ። ለዚህ ማሳያ በኦሮሚያ ክልል ሸገር ከተማ ገላን ክፍለ ከተማ የሚገኘው ቤዜክስ አጠቃላይ የሳሙና አምራች የግል ማህበር አንዱ ነው። እሺ፣ የኔ ስም ተስፋዬ ደምሴ ይባላል። ድርጅቱ ቤዜክስ ጀነራል ሶፕ ፕሮዳክሽን ወርክ ፒኤልሲ ነው የሚባለው እና ድርጅቱ እኔ በድርጅቱ ውስጥ ያው የስራ አስኪያጅ ሆኜ ነው የምሰራው። የምናመርታቸው ምርቶች የተለያዩ የጽዳት እቃዎች ናቸው። እነሱም የልብስ ማጠቢያ የላውንደሪ ጄል የምንለው ማለት ነው፣ ዲሽዋሺንግ የእቃ ማጠቢያ፣ የእጅ መታጠቢያ፣ ሌሎች ደግሞ የሽንት ቤት የወለል ማጽጃዎች የመሳሰሉትን ነው የምንሰራው። የስኮሪንግ ፓውደር የሚባል የዱቄት ሳሙና አለ። እንደዚሁም ይሄ ኦሞ የምንለው በተለምዶ እሱ እናመርታለን። በረኪና፣ አንቲሴፕቲክ፣ ዲስኢንፌክታንት ወይም ዲቶል በተለምዶ የምንላቸው እነኚህ የጽዳት እቃዎች በሙሉ እናመርታለን ማለት ነው።
ለለውጥ ቆርጠው በተነሱ ወጣቶች የተመሰረተው ቤዜክስ አጠቃላይ የሳሙና አምራች የግል ማህበር ባጠረ ጊዜ ለውጥ በማምጣት ለብዙ የአካባቢው ነዋሪዎች የስራ ዕድል መፍጠር ችሏል። ወደዚህ ስራ የገባ ነው 8 ሆነን ነው። 3 ሴቶችና 5 ወንድ ነው። በማህበር ተደራጅተን ነው በጥቃቅንና አነስተኛ ሆነው ያው ከየግል ሪሶርሳችን ያው አንድ ላይ ወደ 2 ሚሊዮን ካፒታል ነው መነሻችን። አሁን ኦልሞስት ወደ 2 ዓመት ሆነን ከጀመርን 2016 ነው የስራ የጀመርነው እና ወደ 20 ሚሊዮን ጠቅላላ ካፒታሉን እቃዎችን ንብረቱን ጨምሮ 20 ሚሊዮን ደርሰናል ማለት ነው። ሰራተኛ ለ35 ሰው የስራ እድል ፈጥረናል። በማህበር ውስጥ ደግሞ የተካተቱ ሰዎች ያው በተለያየ ሙያ ላይ ሆነን የምንሰራው ማኔጅመንቱን፣ የኬሚስትሪ ባለሙያው ከኛ ውስጥ ነው። ማርኬቲንግ ኤንድ ሴልስ ላይም ያው ተሰማርቶ ከተለያየ ፊልድ የመጣ ግሩፕ ነው አንድ ላይ ሆነ እየሰራ ያለው ማለት ነው። በተኪ ምርቶች ምርትና በስኬታማ ኤክስፖርተር ለምርት ጥራት ቅድሚያ የሚሰጠው ቤዜክስ በኢትዮጵያ ተስማሚነት ምዘና ድርጅት የምርት ጥራት ማረጋገጫም አግኝቷል። እንግዲህ ዲተርጀንት ወይም እነዚህ የማጽጃ እቃዎች ያው ብዙ ግንዛቤው የለም በማህበረሰቡ ዘንድ። በተለምዶ ነው ያው ሳሙና በሙሉ አንድ ታዋቂ በሆነ ብራንድ ላርጎ ምን እየተባለ ይጠራል እንጂ ብዙ ግንዛቤው የለም። እኛ ወደኛ ስመጣ የተለየ ያደርገናል ምንለው የኛ ስታንዳርዱን ጠብቀን እንሰራለን። አንደኛ የስራ ስንሰራ ከኢትዮጵያ የተስማሚነት ምዘና የሚባል አለ፣ ኮንፈርሚቲ አሰስመንት የሚያወጣቸውን መስፈርቶች አሟልተን ነው የምንሰራው። እነዛውም በልብስና በእቃ ሳሙናዎች ላይ ስታንዳርድ ይሰጣሉ። ያንን አሟልተን እንሰራለን። ያ በሚሆንበት ሰዓት ጥራቱ የጠበቀ ስለሚሆን ለማህበረሰቡ ተደራሽ ሲሆን ሰው ያው አገልግሎቱን ከተጠቀመ በኋላ ነው ያው ከስተመር ሃንድል የምናደርገው በዛ ነው። ስለዚህ በጥራታችን ተወዳዳሪ ነን ብለን ነው የምናስበው። ምክንያቱም ካለን የገበያ እንቅስቃሴ አንጻር ጥሩ ተፈላጊነት እንዳለው ከሚደርሱን ፊድባኮች በርቱ በዚሁ ቀጥሎ የሚል ነገር ስለሚመጣልን ይሄ ነው እኔ የምለው። የማህበሩ አባላት በስራ ሂደት የተለያዩ ፈተናዎች ቢገጥሟቸውም ከመንግስት ጋር ተቀራርበው በመስራታቸው በአጭር ጊዜ ችግሩን መፍታት ችለዋል። ችግሮች ይገጥማሉ። እነዛን ነገሮች ግን ያው ባለው ሁኔታ እናልፋቸዋለን። ለምሳሌ ያው በተወዳዳሪነት ላይ ቅድም እንዳልኩኛ በጥራት የምንቆይ ቢሆንም ያው ኮምፒቲሽኑ የዲተርጀንት ከፍተኛ ነው የሚሆነው። ያው ሁሉም የስራ እድል ፈጥሮ ደረጃውን አሟልቶ ቢሰራ እኛ ደስተኞች ነን። አንዳንዴ ግን ያው ሁሉም እኩል የሀገሪቷ የምታወጣቸውን ህጎች ተከትሎ ቢሰሩ ደረጃውን የጠበቀ ነገር አድርጎ ቢሰሩ ለማህበረሰቡም ለጤናም ለሁሉም ነገር ጥሩ ነው የሚሆነው። እዛ ላይ ትንሽ እንግዲህ የሳሙና ምርት በብዛት በየቦታው ይመረታል። ያ ኮምፒቲሽኑን ሰፊ ስለሚያደርገው የማርኬት ሴልስ ቮሉማችንን ቱ ሳም ኤክስተንት ይቀንሳል ብለን እናስባለን። ይሄ ከባድ ችግር አይደለም አክቹአሊ። ሌላው ግን እንደ ችግር ማነሳው የኢንፑትስ ወይም ጥሬ ሮ ማቴሪያል የጥሬ ግብአቶች እጥረት አንዳንዴ ይኖራል። ፕላስ ዋጋው በየጊዜው ፍላክቹዌት ያደርጋል። በተለይ አሁን በቅርቡ ትንሽ ከፍተኛ የዋጋ ጭማሪዎች አንዳንዴ ይታያሉ። ይሄ ሰፕላይ ቼኑ ትንሽ ጤናማ አይመስልም። እሱ ትንሽ ቻሌንጅ አለብን። በዚህ ዙሪያ ግን ምንድነው አሁን እንደ ሶሉሽን ከሚመለከታቸው የባለ ድርሻ አካላት ከኢንዱስትሪ ሚኒስቴር ጋር ከንግድ ቢሮ ከእናንተ ከኢንተርፕራይስም ጭምር አንዳንድ ደብዳቤዎች የድጋፍ ጽፈውልን ይሄ ኢምፖርት ከሚያደርጉ ካምፓኒዎች ጋር ድጋፍ እንዲያደርጉልን ለሌሎች ትልልቅ ካምፓኒዎች እንደሚሰጠው ለኛም የተወሰነ ጊዜ በፈለግነው ሰዓት በኮታ መልክ እንዲሰጠን የሆነ የድጋፍ ነገር ጽፈውልናል። ይሄ ለኛ ትንሽ ፕሮሚሲንግ ነው። ብዙ ወደ ከዋናዎቹ አከፋፋዮች ስናጣ በዋጋ ጭማሪ ወደ ውጭ ሄደን ከነጋዴ ከአትራፊ ስንገዛ ትንሽ ገበያችን ይረብሽብን የነበረውን የሚያሻሽል ትንሽ አግኝተናል። ሌላው ያው የአንዳንዴ እንግዲህ ስራ ላይ ለማስፋፋት ምን ለማለት ካፒታል ሞር ይጠይቃል።
ወደ ተሻለ በማሽነሪም ይሄ ኢኮኖሚ ኦፍ ስኬል የሚለውን በብዛት በልክ ገዝተን ከዋጋ አንፃር አድቫንቴጅ ስላለው እንትን ለማለት አንዳንድ የካፒታል እጥረት ስለሚገጥመን እሱን ለመቅረፍ ደግሞ ያው ከባንኮች ጋራ የብድር ግንኙነት በመፍጠር ለምሳሌ ከስንቄ ባንክ ጋር እንደዚህ አይነት ነገር ጀምረናል። ያው የሚደርሱብን የሚያጋጥሙን አንዳንድ ችግሮች በዚህ መልኩ እየፈታን እየሄድን ነው ማለት ነው። ቤዜክስ በቀጣይም የገበያ ድርሻውን ለማሳደግ የምርት ስብጥሩን ማስፋት ላይ በትኩረት እየሰራ ይገኛል። ልክ ባነሳው ጥያቄ ላይ ምለ ያው ወደፊት ብዙ ራዕይ ነው ያለን፣ ብዙ አላማ አለን፣ ብዙ የማስፋፋት አላማዎች አለን። ከዚህ አንፃር አሁን አብዛኞቹ የምንሰራዎቹን ስራዎች ምናልባት ታዩታላችሁ። የተወሰኑት በማሽን የተደገፉ ናቸው። አብዛኞቹ ደግሞ በማኑዋል የሆኑ ነገሮች አሉ። እንኳን ደረጃውን ጠብቀን እንሰራ። በቅርቡ ወዴት ነው ወደ ይሄ ኑድልስ ወይም ወደ ባር ሶፕ ለማደግ ከሊዝ ማሽን ጋር የተያያዘ ነገር ጀምረን በቅርቡ ይሄንን የደረቅ ሳሙና ለመጀመር ፕሮሰስ ላይ ያለ ነው። ያው በቅርቡ ወደዛ እንገባለን ብለን እናስባለን። አንድ እሱ ነው። ሌላው ገበያችንን በተቻለ መጠን ተደራሽ ለማድረግ ነው። አሁን ብዙ አሉን ኤጀንቶች በየቦታው አሉን። ለምሳሌ ባህር ዳር፣ ድሬዳዋ መሳሰሉ እንደና ሐዋሳ አሉን ኤጀንቶች ምርቶቻችን እየወሰዱ የሚያካፍሉ። ግን በአብዛኛው የአገሪቷ ክፍል ግን በቀሩትም እንዲህ አይነት ማስፋፊያ ለማድረግ እቅድ ይዘናል። ሌላው ይሄ ነው። ሌላው እንዳልከው በተለያዩ ያው ዲስፕሌይ ልታረግ የምትችልባቸው ምርትን ለማስተዋወቅ የገበያ ትስስር መፍጠር የሚቻልባቸው እድሎች ያሉባቸው ፕሮግራሞች ላይ አሁን እንዳነሳው ይሄ አፍሪካ ኮንቬንሽን ሴንተር ላይ በቅርቡ ያለው ተነጋግረናል። እዛ ላይ እንገባለን። ያው ብዙ ወደፊት ደግሞ ምንድነው ያው አሁን ይሄ ቀጠናዊ ትስስሩ በአፍሪካ ደረጃ ኤክስፖርት የማድረግ ሌሎችን መጥቶ የመሳተፍ ነገሮች እየተጀመሩ እንዳሉ ስለምናውቅ እዛ ላይም ኮምፒተንት ለመሆን እየሰራን ነው። በጥራት ደረጃም አንዳንድ የሚያስፈልጉ ከኮምፕላያንስ አንፃር ከስታንዳርድ አንፃር ማሟላት ያሉብንን ነገሮች እየተዘጋጀን ነው። ፕላስ እዛ ላይም ደግሞ በመገኘት ለማስተዋወቅ እና የገበያ ትስስር ለማድረግ ዝግጅት እያደረግን ነው። በዚህ ዙሪያ ያው ከመንግስት እንግዲህ የምንፈልገው ድጋፍ ብዙ ነው የሚሆነው። በዚህ ዙሪያ የሚመጡ ነገሮችን በሙሉ ከመንግስት የራሱ ፖሊሲዎች፣ ፕሮግራሞች አሏቸው። በየጊዜውም እየመጡ አንዳንድ ኢንፎርሜሽኖችን፣ ዳታዎችን ይወስዳሉ። ሰፖርትም ለማድረግ የሚያደርጓቸው እንቅስቃሴዎች አሉ። እነሱን አጠናክረው እንዲቀጥሉ ነው በእኔ በኩል። ወጣቶች በሀገራችን የለውጥ ኃይል እንደሆኑ የጠቆሙት አቶ ተስፋዬ ለውጥ የሚመጣው ስራ በመጠበቅ ሳይሆን ራሳቸውን በማደራጀትና አዲስ የፈጠራ ስራዎችን በመጀመር እንደሆነም በመጠቆም ምክራቸውን አስተላልፈዋል። ከስራ አንጻር ሳየው ብዙ ጊዜ በእኛ ሀገር ያው ትምህርት እንማራለን። ሰዎች የተለያየ ፊልድ ይማራሉ። በዛ በተማሩበት ፊልድም ስራ ይሰሩ ይችላሉ፣ ወይም ሌላ ቀይሮ ይሰራሉ። እና ምንድነው እንደዚህ አንድ ላይ ግሩፕ ሆኖ በተለይ የተለያየ ፊልድ ላይ የተማሩ ሰዎች እና በተለያየ ኤክስፒሪየንስ ያዳበሩ ሰዎች አንድ ላይ ስራ መፍጠር ቢችሉ ተነጋግረው ምንድነው ያለው አዋጭ ነገር በአሁኑ ሰዓት ዲማንድ ያለው ነገር ይኖራል። ኮንሰልታንሲ ሊሆን ይችላል፣ በማኒፋክቸሪንግ ሊሆን ይችላል፣ በሌሎች በግብርና የተለያዩ ነገሮች አሉና ሙያቸውንም ተጠቅመው ያላቸውን ሪሶርስም ፈላልገው አንድ ላይ አምጥተው እንደዚህ አይነት ነገር ቢጀምሩና ያው መንግስትም ደግሞ አንዳንድ ድጋፍ የሚያደርግባቸው መንገዶች ስላሉ እንደዚህ አይነት ቢሞክሩ ሁልጊዜ ተቀጥሮ ምን ብሎ ከመስራት የተሻለ ይሆናል ብዬ አስባለሁ። ያኛው ማናናቄ ሳይሆን እኛም ተቀጥረን የተለያየ ቦታ እየሰራን ነው የነበረው። ከተለያየ ፊልድ ነው እንግዲህ መተን አንድ ላይ ደግሞ ይሄንን ነገር የጀመርነው። ስለዚህ ይቻላል ማለት ነው ለሁሉም። ያው ብዙ ጥረት ብዙ ልፋት ቢኖረው ግን ያው እንደዚህ ቢያደርጉ የሚል ነገር ነው ለመምከር ሞክረው። ሌላው ደግሞ አብዛኛው ነገር አሁን ከውጪ የምንጠብቀው በተለይ ኢምፖርት እና የሚባሉት ነገሮች በተለይ ብዙ እውቀቱ አሉ እዚህ ሀገር ላይ ብዙ የተማሩት ሌላ የተለየ ሳይንስ አይደለም። ያንን ግን ወደ ተግባር የመለወጥ ተነሳሽነት ሙከራ የማድረግ ነገር እንጂ አሁን እዚህ የምንሰራቸው ሳሙናዎች ኢምፖርት ከምናደርጋቸው የተለያዩ ምርቶች ምንም የሚለያቸው ነገር የለም። የግንዛቤ ችግር
ያው ከውጭ መጣ የሚባል እቃ ጥራት አለው እንዲ በቃ የሪፒቴሽን ጉዳይ ነው እንጂ ስለዚህ እዚሁ እንዲህ አይነት ስራ ሰርተን ወደፊት ይሄ ኢምፖርት የምናደርጋቸው ነገሮች አስቀርተን እዚሁ በተመጣጣኝ ዋጋ ለማህበረሰቡ ከጥራትም አንፃር ተሻለ ነገር ማቅረብ እና ወደ ተሻለ ነገር ማደግ ይቻላል የሚል መልእክት ነው ያለኝ። ዓለማዊ ሽግግር በአምራች ኢንዱስትሪ ዘርፍ ለአፍሪካ ተምሳሌት ሀገር ትኩረት ለኤክስፖርት